ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ስለሚወዱ ቤተሰቦች ናችሁ። ዛሬ ቀለል ያለ እራት አሰራር እናያለን። ቂጣ ፍርፍር ላይ የተባለ መንገድ እንሰራለን ማለት ነው። እዚህ ቀይ ሽንኩርት ተጠቅሜያለሁ እና ነጭ ሽንኩርት፣ ካሮት፣ የተፈጨ ካሮት የሚጨምሩበታል። አብረን እናያለን ማለት ነው። ውጤቱን ሰብስክራይብ አድርጉ። አዲሶች አበረታቱኝ፣ ነባሮችን ከልብ አመሰግናለሁ ስለምታበረታቱኝ። አዲስ ሲሆናችሁ ለቤቱ ሰብስክራይብ ላይክ እያደረጋችሁ አበረታቱኝ ማለት ነው። አብረን እናያለን አሰራሩ። ቅመም የተጠቀምኩት ቀይ ሽንኩርት፣ ነጭ ሽንኩርት፣ ቅመም ደግሞ የተጠቀምኩት ፍልፍል አስወድ፣ ቁንዶ በርበሬ እና እርድ ወይም ኩርኩም ነው ማለት ነው። ያደረኩት ያው ቅቤ ስለማልወድ ዘይቱን ነው ማለት ነው፣ ወይም የወይራ ዘይት። ቆንጆ ነው፣ ሞክሩት። ቀጥዬ ቲማቲም አደርጋለሁ። ከተወሰነ ከተቆላላ በኋላ ተመልሰናል። ቲማቲማችን እናደርገናለን። ይሄ ከተቆላላ በኋላ ደግሞ ካሮት እንጨምራለን ማለት ፈጭ ካሮት። በዚህ መንገድ እያቆላላን ነው። በቀላል መንገድ ቲማቲሙን ከጨመርን በኋላ የተወሰነ ፓወሩን ቀንሰን እያንተከተክን ነው ማለት ነው። እዚህም ደግሞ ቂጣችን እየደረሰልን ነው። በደንብ እቃ ማለት አለበት ጣዕም እንዲኖረው ማለት ነው። እዛ ካሮት ጨምራለሁ ማለት ነው። ይሄን በደንብ ማብሰል እንቁላል እንደዚህ ደግሞ እንትን እንላለን እንጠብሳለን ማለት ነው። እንቁላላችንን ጠብሰን እዚህ ደግሞ ቂጣችንን ቆራርጠናል ማለት ነው። በትንንሹ አድርገን ማለት ነው፣ ቁርጥርጥ አድርገናል። የተጋገረው ቂጣ ተቆራርጧል። እዚህ ደግሞ ጠብሰን እንቁላል አለ እናበስላለን እያገላበጥን። እንቁላላችንን ቆራርጠን ጨርሰናል። በዚህ መንገድ አሁን ወደ ስልሱ መጨመር ነው ማለት ነው። ስልሱ ወፈር ተደርጎ ነው የተሰራው። ካሮት ስላለ ነው ወፈር ያለው። ወደ ስልሱ መጨመር ነው እንቁላልና ቂጣ ማለት የተጋገረ ቂጣ፣ የተጠበሰ እንቁላል ለመጨመር እጄን ስለያዘ ለመጨመር አላስመቸኝም። ጨምር ይመለሳል። እሺ ውዶቼ፣ በዚህ አይነት መንገድ እራታችን ደርሰዋል ማለት ነው። እንቁላል ፍርፍርና ቂጣ ጋግረን ማለት ነው። ቂጣ ፍርፍርና እንቁላል ፍርፍር የተቀላቀለ ቂጣ የተጠበሰ ነው፣ እንቁላሉም የተጠበሰ ነው ማለት ነው። ካሮት አለው። በጣም ቆንጆ ነው ጣዕሙ፣ ሞክሩት ቅመሞቼ። ሁሌም ዳቦ በሻይ ከምትበሉ ቀላል ነው፣ ቆንጆ ነው ጣዕሙ፣ በጣም አሪፍ ነው። እርጎ ወይም ሮብ ጋር በጣም ይጣፍጣል፣ ሞክሩት። ይሄን ይመስላል። ለምታበረታቱኝ አመሰግናለሁ። አሁንም እገዛችሁ ኃይለኝ እላለሁ። ሰብስክራይብ አድርጉ አዲሶች፣ ላይክም እንዳይረሳ። አስተያየታችሁንም ጠብቃለሁ ማለት ነው። ለምታበረታቱኝ ከልብ አመሰግናለሁ። ይሄን ይመስላል ዛሬው። ለራት ለቁርስ ይሆናል። ቀለል ያለና ጣፋጭ ነው። ቢስሚላህ ሞክሩት፣ በጣም ቆንጆ ነው።